እውነተኛ ፍቅር ምንድነው? እውነተኛ ፍቅርስ የሚያሳያቸው ባህሪያቶች ወይንም ምልክቶች ምንድናቸው? እውነተኛ ፍቅር ከፍላጎት ጋራስ ወይም ከስሜት ጋር ያለው ልዩነት ምንድነው? በፍቅር ግንኙነት ውስጥ ያላችሁ ወይንም ደግሞ ገና ወደ ፍቅር ግንኙነት ውስጥ ለመግባት ያሰባችሁ ይህ ቪዲዮ ለእናንተ ነው። ሰላም፣ እንዴት ናችሁ? አሸናፊ ነኝ። በዛሬው ዕለት ይዤላችሁ የመጣሁት እውነተኛ ፍቅር ምንድነው ወይንም እውነተኛ ፍቅር ከፍላጎት ጋር የሚለየውስ የሚያገናኘውስ ነገር ምንድነው በሚለው ዙሪያ ላይ ላወራችሁ መጥቻለሁ። አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ የፍቅር ቤተሰብ ይሁኑ። ይህ የዩቲዩብ ቻናል በፍቅር አብረን የምናድግበት እውነተኛ ፍቅርን የምንረዳበት የዩቲዩብ ቻናል ነው። እንግዲህ ብዙ ጊዜ ፍላጎትና እውነተኛ ፍቅር ብዙዎች ዘንድ ተምታቶብን እናያለን። ለምሳሌ በፍቅር ግንኙነት ጀምረው ከጊዜ ሂደት በኋላ ፍቅራቸው እየጠፋባቸው ጭራሽ ወደ መሰለቻቸት ደረጃ የሚደርሱ ብዙ ሰዎች አሉ እና ባለፈው አንዱ ደውሎ በፍቅር አብረን ለ7 ወራት ያህል ቆየን፣ ነገር ግን ከጊዜ በኋላ ያቺ ሴት ምን እያለች መጣ? እየሰለቸችኝ መጣ። ብዙዎች እንደውም ሴቶች ደግሞ ምንም ምክንያት ምንም ጥፋት ሳይኖርብኝ ብዙ ወንዶች እንደዚህ ይርቁኛል በማለት የሆኑ የተወሰኑ ሴቶች ሲያወሩ ነበር። እና ይህ የሚሆንበት ምክንያት ምንድነው ካላችሁ ፍላጎት ነው። እውነተኛ ፍቅርና ፍላጎት ብዙዎቻችን ስለተምታታብን ማለት ነው። እውነተኛ ፍቅር ማለት እርቧችሁ እየበላችሁት የሚርባችሁ፣ ጠምቷችሁ እየጠጣችሁት የሚጠማችሁ ነገር ነው። ነገር ግን ብዙ ጊዜ ብዙ ሰዎች የፍቅር ግንኙነት ጀምረው ስልቹ ይሆናል። ገባችሁ? የሚሰለቻችሁ ከሆነ ያ የፍቅር አጋራችሁ የሚሰለቻችሁ ከሆነ ሲደውልላችሁ የሚደብራችሁ ደወለ እንግዲህ ድምፁ ማይናፍቃችሁ ከሆነ እናንተ በልባችሁ ፍቅር የለም ማለት ነው። እውነተኛ ፍቅር ማለት በየትኛውም ሁኔታ በየትኛውም ጊዜ የማይለወጥ የትኛውም ነገር ሊበግረው የማይችል የትኛውም ማዕበል ማያናውጠው በየትኛውም ሁኔታ ውስጥ እስቲል ቆሞ የትላንትና ማንነቱን ሳይለቅ የሚሄድ ፍቅር ነው። ለምሳሌ አንድ ሰው እየበደላችሁ እያስቀየማችሁ ያ ሰው ለዛ ሰው የነበራችሁ የቀድሞ ስሜት እየቀነሰ ከመጣ እናንተ ጋር ፍቅር የለም ማለት ነው። ልትናደዱ ሊያበሳጫችሁ ይችላል ያ ሰው። ነገር ግን እስቲል እየበደላችሁ እያስቀየማችሁ ስለዛ ሰው መልካም ስሜት ካላችሁ እናንተ በልባችሁ እውነተኛ ፍቅር አለ ማለት ነው። እንዲሁም ደግሞ የእውነተኛ ፍቅር መገለጫዎች አንደኛ እርስ በርስ መረዳዳት ነው። እሷ አንተን ትረዳለች፣ አንተ ደግሞ እሷን ትረዳታለህ ማለት ነው። ገባሽ? እየበደለች ይቅርታ ታደርግላታለህ፣ እየበደለች ይቅርታ ታደርግላታለች። ነገር ግን እርስ በርስ ይቅርታ ላለማዳረግ የመደባበር የመሰለቻቸት አሁንስ በቃኝ። አሁን ብዙ ጊዜ ብዙ ሰዎች በቃኝ፣ ይብቃን፣ እዚህ ጋር እናቁም ብለው ይለያያሉ አይደል? ይህ ፍቅር አይደለም። ገባችሁ? የሆነ ጊዜ የሆነ ወንድ አየሽ፣ ተመቸሽ፣ ወደደሽ፣ አብራችሁ አወራችሁ፣ ብዙ ነገር አሳልፋችሁ፣ ብዙ ነገር አደረጋችሁ። ከጊዜ በኋላም ደግሞ እየተቀየረብሽ ከመጣ ይህ ወንድ አያፈቅርሽም። ገባሽ? እውነተኛ ፍቅር ቅድም እንዳልኩሽ እየበላሹ የሚርብሽ እየጠጣሹ የሚጠማሽ ነገር ነው። ፍቅር አይጠገብም በነገራችን ላይ። ብዙዎቻችን ግን እኮ የፍቅር ግንኙነት ጀምረን አፍቅረን የፍቅር አጋራችን ሰልችቶን ፍቅር በቃኝ ብለን የወጣን ብዙ ሰዎች አለን። ይህ ስሜት ነው፣ ፍላጎት ነው። ፍላጎት ማለት የሆነ ጊዜ የሚኖር የሆነ ጊዜ የሚያበቃ ነገር ነው። ስለዚህ እውነተኛ ፍቅር መቼም ቢሆን አይጠፋም። አሁን የብዙዎቻችን ፍቅር በተለይ በዚህ ዘመን ላይ ልክ እንደ መብረቅ ነጎድጓድ ነው። መብረቅ ነጎድጓድ ካያችሁ ብልጭ ይልና ድርግም ይላል። ዛሬ ላይ የተንከባከበሽ ወንድ፣ ስላንቺ ብዙ ያለቀሰ፣ ስላንቺ ብዙ ነገር የሆነ ወንድ ነገ ላይ የማያቅሽ ሰው ሆኖ ገባሽ? ትላንትና ስታለቅሽ ያለቀሰ ወንድ ነገ ላይ የእንባሽ ምልክት የሚሆንበት ጊዜ ይመጣል። ገባሽ? ምናልባት ትንሽዬ እንቅፋት ስትመታሽ ወይኔ ብሎ ስፍስፍ ያለልሽ ወንድ ነገ ላይ ህይወትን መኖር እንዳትቋቋም ያድርጉ ጥሎሽ ሊሄድ ይችላል። እውነት ከልቡ ያፈቀረን ይጎዳናል? ኔቨር። ከልቡ ያፈቀረን ሰው መቼም ቢሆን አይጎዳንም። ለምን መሰላችሁ? አንድ ሰው ከልቡ ሲያፈቅር ነፍስ ለነፍስ ኮኔክት ነው። ገባሽ? አንቺን እዚህ ጋር ስትነኪ እሱ እዚህ ጋር ሊያምነው ይገባል። እሱ እዚህ ጋር ሲነካ አንቺ እዚህ ጋር ሊያምንሽ ይገባል። ነገር ግን ይሄ እንደዚህ አይነት ቁርኝነት፣ የስሜት ቁርኝነት፣ ትስስር ከሌላችሁ እናንተ በልባችሁ ፍቅር የለም ማለት ነው። እውነተኛ ፍቅር ካላችሁ በፍቅር ግንኙነታችሁ ውስጥ ደግሞ ሌላኛው ምናል ሰላም አለ። በቃ አንቺ ከሱ ጋር ስትሆኚ ሰላም ይሰማሻል።
እሱ ካንቺ ጋር ሲሆን ሰላም ይሰማዋል። ነገር ግን ባገኘሽ ቁጥር የሚረበሽ ሌላ ሐሳቡ የሚሰረቅ በቃ ብዙ ነገር ውስጥ ይሄ የሚገባ ከሆነ ይሄ ወንድ ላንቺ ፍቅር የለውም፣ ይቺ ሴት ላንተ ፍቅር የላትም። ገባ? ለምሳሌ አሁን ብዙ ጊዜ ወንዶች ሲካዱ እናያለን በሴቶች፣ እንደዛውም ሴቶች ሲካዱ እናያለን። ትላንትና አብራው በፍቅር የኖረች ሴት ከጊዜ በኋላ ጥላው ስትሄድ እናያለን። ትላንትና በፍቅር አብሯት የኖረ ወንድ ከጊዜ በኋላ ጥሏት ሲሄድ እናያለን። እውነት እነዚህ ሰዎች ፍቅር አላቸው? ኔቨር፣ ፍቅር የላቸውም። ገባችሁ? ፍቅር ቢኖራቸው ኖሮ ፍቅር በየትኛውም ወቅት ላይ በጋ ክረምት የማይወስነው ነገር ነው። በየትኛውም ጊዜ ላይ ራሱን ችሎ በቅሎ ለምልሞ አብቦ ፍሬ ማፍራት ይችላል። ገባችሁ? ፍቅር ልክ እንደ በጋ ላይ እንዳለ አታክልት አይደለም፣ ውሃ አይፈልግም። በየትኛውም ሁኔታ ላይ ነው የምላችሁ፣ ክረምቱም በጋው ላይ አንድ አይነት ነው። ፍቅር ዘመን አይቀይረውም። ፍቅር የትኛውም ማጣት፣ ማግኘት፣ ዝና፣ ሀብት፣ የተለያዩ ነገሮች ቢመጡ ፍቅር ጋር አይደርሱም። ገባችሁ? ብዙ ጊዜ አሁን እንዴት እናያለን? ትላንትና የሆነ ነገር ኖሮት ገንዘቡን ሲያጣ ጥላው የሄደች ሴቶች እናያለን እኮ አይደል? አብሯት ቆይቶ ወይ ሌላ የተሻለች ሴት ሲያገኝ ጥሏት ሄደ ወንድ እናያለን ብዙ ጊዜ። በዚህ ዘመን ላይ ብዙዎቻችን ከእውነተኛ ፍቅር ይልቅ ለስሜት እናደላለን። ስሜት ውስጥ ሆነን ብዙዎቻችን እውነተኛ ፍቅር መስሎን ስሜታችንን አምነን እየኖርን አለን፣ የኖርንም ሰዎች አለን። ስሜት የሆነ ጊዜ ላይ ይኖራል፣ የሆነ ጊዜ ላይ ይጠፋል። ገባችሁ? ለምሳሌ ዛሬ ደስ ይላችኋል፣ ነገ ላይ ሊከፋችሁ ይችላል። ፍቅር ግን እንደዛ አይደለም። ፍቅር ቅድም እንዳልኳችሁ ወቅትም ወራትም የትኛውም ይሄ ክረምት በጋ የትኛውም ኃይል ማያናውጠው እዚህ ምድር ላይ የትኛውም ነገር ፍቅርን አያሸንፉም። ለፍቅር ግን ሁሉም ነገር ይንበረከካል። ገባችሁ? ፍቅር በጣም ፓወርፉል የሆነ ነገር ነው። ለምሳሌ አሁን በክርስትናው እምነት፣ ተስፋ፣ ፍቅር እነዚህ ጸንተው ይኖራሉ። ከነዚህ የሚበልጠው ግን ምንድን ነው አለ? ፍቅር ነው አለ። የስናፍጭ ቅንጣት ያህል እምነት ቢኖራችሁ አለ ይሄን ተራራ ተነቅለ ሂድ ብትሉት ይሄዳል። እምነት ተራራን የመንቀል ፓወር አለው። እምነት ተራራን የመንቀል ፓወር ካለው ደግሞ እውነተኛ ፍቅር ምን ያህል ፓወር ሊኖረው እንደሚችል አስቡት እስኪ። በፍቅር ግንኙነት ኖረን እኮ የተለያየ ፍላጎት ኖሮን እርስ በርስ ማንገባባ ሰዎች አለና የሰው ልጅ በባህሪው ሲፈጠር የተለያየ ነው። ነገር ግን አንድ ሊያደርገው የሚችለው ነገር ቢኖር ፍቅር ነው። ከፈጣሪ የተሰጠ ልዩ ጸጋ ቢኖር ፍቅር ነው። ገባችሁ? ማፍቀር ስትጀምሩ እውነተኛ ፍቅር በልባችሁ ሲኖር ያላችሁ ሰላም የፍቅር አጋራችሁን ለማግኘት ገባችሁ? በተለይ ርቀት ላይ ካላችሁ ደግሞ ያችን ቀን ትናፍቃታላችሁ። ተስፋ ይሆናችኋል፣ ትዕግስት ይሆናችኋል፣ ብርታት ይሆናችኋል። ዛሬን አልፋችሁ ነገ ለመድረስ ገባ። ለምሳሌ በጣም የምትወዳት የፍቅር አጋር ካለች ዛሬ ላይ ሰርተ ተለውጠ እሷን ያንተ ለማድረግ አንቺም እንደዛው እሱን ያንቺ ለማድረግ በህይወት ስትኖሩ ፍቅር ያስፈልጋል የሰው ልጅ። ከፍቅር የራቀች ነፍስ በረሃ ውስጥ እንደበቀለች ተክል ነች። ስለዚህ እውነተኛ ፍቅርን በልባችሁ አንግሱ። እውነተኛ ፍቅር ካላችሁ በልባችሁ ሰላም አላችሁ፣ በህይወታችሁ ደስተኛ ናችሁ፣ ትዕግስተኛ ናችሁ፣ ተስፋ ይኖራችኋል። በቃ ለሰው ልጅ የሚያስፈልጉ አዎንታዊ ነገሮች በሙሉ ለእናንተ ይኖራችኋል። ምክንያቱም ፍቅር የትኛውንም ኃይል ማሸነፍ የሚችል የትኛውም ኃይል ለፍቅር ይሸነፋል። እርስ በርስ ትግባባላችሁ፣ አንዱ ለአንዱ ያስባል፣ እርስ በርስ ትረዳዳላችሁ። ይሄ ጸብ የሚባለው ነገር የሰው ልጅ እውነተኛ ፍቅር በልቡ ካለ አይኖርም። ገባሽ? ዛሬ አፈቅርሻለሁ ያለሽ ወንድ እውነተኛ ፍቅር በልቡ ካለ የፈለገው ነገር ቢመጣ አንቺን ጥሎሽ አይሄድም፣ አይጎዳሽም፣ አይበድልሽም። ምክንያቱም ህመምሽ ህመሙ ስለሆነ ማለት ነው። ስለዚህ በፍቅር ግንኙነት ውስጥ ኖራችሁ ሰላም የሌላችሁ፣ እርስ በርስ መግባባት ያቃታችሁ፣ በአንቺ ላይ ቺት የሚያደርግ ከሆነ የሚገባሽን ክብር የማይሰጥሽ ከሆነ ይህ ወንድ አያፈቅርሽም። ለአንተም የሚገባን ክብር ካልሰጠች አታፈቅርም ይቺ ሴት። ገባ? ስለዚህ እውነተኛ ፍቅር እስኪ በልባችሁ አለ ወይ? እውነተኛ ፍቅር በበላችሁት ቁጥር የሚርባችሁ፣ በጠጣችሁት ቁጥር የሚጠማችሁ ነገር ነው። ፍቅር አያልቅም። ብዙዎቻችን እኮ ፍቅራችን አልቆብናል። ይሄ እኮ ፍላጎት ነው። በቃ የሆነ ጊዜ የነበረ የሆነ ጊዜ ላይ የጠፋ ነገር ማለት ነው። ስለዚህ እውነተኛ ፍቅርን በልባችሁ አንግሱ። አሁን ብዙ ጊዜ ብዙ ሰዎች ይጎዳሉ አይደል? እውነተኛ ፍቅር ይጎዳል፣ እውነተኛ ፍቅር አይጎዳም። ገባ? ለምሳሌ አንዲት ሴት ከድታ ጥላ ብትሄድ ይቅናሽ ነው የምትላት።
እኔ በጣም ወዶ የዳዊት ጽጌ አንድ ዘፈን አለ። ይሻል ሲገኝ ምን ያስከፋል ያንቺ ደስታ ለኔ ተርፋል እኔም እኮ አለኝ ድርሻ ሲያምር ያንቺ መጨረሻ ይላል። ገባ? እቺ ሴት ከርተው ጥላው ነው ሄደችው። ትላንትና አብረው ሳሉ ነገን ነበር የሚናፍቁት፣ ነገን ነበር የሚያልሙት፣ ነገ የተሻለ ህይወት እንዲኖራቸው ነበር። እቺ ሴት ግን የተሻለ ወንድ ስታገኝ ጥላው ሄደች። ምን አላት? በቃ አንቺ ሲያልፍልሽ እኔም ያልፍልኛል። ምክንያቱም ትላንትና ላይ አብረን ሆነ ነገ ላይ የተሻለ ህይወት ሲኖረን ማየት ነበረ ምኞታችን። አያችሁ? ከልቡ ፍቅር ካለው እንደዚህ ነው የሚመኝልሽ። ጥሎሽ እንኳን ጥለሽው ከርተሽው ጎድተሽው እንኳን ብትሄጂ ማለት እውነተኛ አፍቃሪ እንኳን እኛን ሊጎዳን ቀርቶ እውነተኛ አፍቃሪ በድለነው ጎድተነው ብዙ ነገር አድርገነው ብንሄድም እስቲ ለኛ መልካም ስሜት አለው፣ ለኛ የይቅርታ ልብ አለው። ከልቡ የሚያፈቅረን ሰው አይጎዳንም ማለት ነው። ሌላኛው ደግሞ ከልቡ የሚያፈቅረን ወንድ ይታገሰናል። ለምሳሌ አሁን ብዙ ጊዜ ሴቶች ከትዳር በፊት ምንም አይነት ግንኙነት ማድረግ አይፈልጉም። ገባችሁ? አንዳንድ ወንዶች ግን ችኩል ናቸው። እሱን ላለማጣት ብለው ሴቶቹም ይተኛሉ። ግን ከልቡ ያፈቀረሽ ወንድ አንቺ ማድረግ ማትፈልጊው ነገር እንድታደርጊ አያስገድድሽም። ገባሽ? ይታገስሻል፣ ይጠብቅሻል። ምናልባት የጠበቁሽ ዓመታቶች ለሱ ጥቂቶች ናቸው። በፍቅር ውስጥ 1000 ዓመትም 1 ዓመትም 100 ዓመትም እኩል ነው። በቃ ፍቅር ወራትንም ዓመታትንም እኩል አንድ የማድረግ ፓወርፉል ያለው ነገር ነው። ፍቅርን ተጠቅማችሁ ህይወታችሁ የበራ የፈካ ደስተኛ ሰላማዊ የሆነ ህይወት እዚህ ምድር ቆይታችሁ ገነት ሊያደርግላችሁ የሚችለው እውነተኛ ፍቅር በልባችሁ ሲኖር ነው። ስለዚህ እውነተኛ ፍቅርን በልባችሁ አንግሱ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ የፍቅር ቤተሰብ ይሁኑ። በሌላ ርዕሰ ጉዳይ እስክንገናኝ ድረስ ሰላም ሰንብቱ። እወዳችኋለሁ። ይመቻችሁ።